ስቴት ኦፍ ትግራይ ነው የሚለው። ሪጂናል ስቴት ኦፍ ትግራይ የሚለው ትተውታል። ትግራይ አስተውላችሁታል? ሪጂናል ስቴት ሪጂናል የምን ሪጅን ነው? ስቴት ኦፍ ትግራይ የትግራይ መንግስት ነው የሚለው። የትግራይ መንግስት አድምጧቸው። እኔ ለፕሮፓጋንዳ ነው እያለናል ካላችሁ ትግራይ ቲቪን አድምጡ፣ ድምፅ ወያኔን አድምጡ። ግምት መስላችኋል? ይሄ አይደለም። ስቴት ኦፍ ትግራይ ስቴት ኦፍ ትግራይ ነው በሙሉ ያለው። ዛሬ ስቴት ኦፍ ትግራይ ካቢኔውን፣ የዞን አስተዳደሮቹን፣ ምክትል ፕሬዚደንቱን አቶ ማንያ ለሰፋ እና የፍትህ ቢሮ ሆኖ በኋላ መጣበታል። ፍትህ ቢሮና ምክትል ፕሬዚደንት ሆኖ ተሸሞ ሌሎችም በሙሉ የትግራይ ቲቪ ስራ አስፈጻሚ ሌሎችም በሙሉ ቢሮ ኃላፊዎች ሲሾሙ ነው ያሉት። ይሄ ሰውዬ ደግሞ በሻሻ ኢትዮጵያ ምርጫ እያካሄደች ነው ይላል። ኢትዮጵያ ዊዛውት ትግራይ ማነች? አማራ ዊዛውት ኢትዮጵያ ዊዛውት አምሃራ ማነች? አማራ ጦርነት ነው ያለው። አሁን ይሄ ሁሉ ላይ ጠቀስኩት ፋብሪኬት አድርጌ አይደለም ያመጣሁት። ማላቆ ሰፈር ነው ማላቆ ቀበሌ ወረዳ ነው ስጠቅሰው ያልኩት። አይሰማችሁኝ? ዳታ ትክክለኛ ዳታ ከምንጮቻችን ያገኘ ነው። እነዚህ ሁሉ ውጊያ አለ ማለት ኢትዮጵያውያን እየሞቱ ዋሉ ማለት ነው። ከአንድ ወገን ወይ ከአማራ በኩል ወይ ከኢትዮጵያ ሰራዊት በኩል ሰው እየሞተ ዋለ ማለት ነው። ሰውየው ቢዝነስ አዙዣል በቃ ሀገሪቱ በጣም ወደ ዲሞክራሲ እንትን ከፍ ያደረግራት ነው እያለ ታየ አጽቀሥላሴ በሉት ምናምን ሁሉም የማይረባ ትውልድ ነው።